ማግስት ሚዲያ። ሰላም የማግስት ሚዲያ ቤተሰቦች፣ በዛሬው ዝግጅት የመንግስትና የግል ድርጅት ሰራተኞች ከሚከፈላቸው ወራዊ ደሞዝ ላይ ለአደጋ ስጋት ፈንድ ገንዘብ እንዲቆረጥባቸው የሚደነግግ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። የኤርትራ መንግስት በኢትዮጵያ ድንበር አካባቢ በርካታ ሰራዊት እያከማቸ መሆኑ ተገለጸ። 81 በመቶ የትግራይ ወጣቶች በስራ አጥነት እየተፈተኑ ነው። ለአውሮፕላን አደጋ መከሰት ምክንያት የሆኑ አዕዋፋት በአዲስ አበባ እንደሚገኙ ተገለጸ የሚሉ መረጃዎች ተዘጋጅተውላችኋል። እስከ ፍጻሜ አብራችሁን ስትቆዩ ሁሉንም ታደምጣላችሁ። ማግስት ሚዲያ። ለአውሮፕላን አደጋ መከሰት ምክንያት የሚሆኑ አዕዋፋት በአዲስ አበባ እንደሚገኙ ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር አመራሮች ከሚመለከታቸው የባለድርሻ አካላት ጋር በመሆን ለአውሮፕላን አደጋ መከሰት ምክንያት የሚሆኑ አዕዋፋት መገኛ አካባቢዎች ላይ የመስክ ምልከታ ማድረጋቸውን አስታውቀዋል። በአዕዋፋት አማካኝነት ሊከሰት የሚችል የአውሮፕላን አደጋን ለመከላከል እንዲቻል ብሔራዊ ኮሚቴ መቋቋሙ ነው የተነገረው። ከተለዩ ስፍራዎች መካከል ቦሌ ክፍለ ከተማ ወረዳ 11 የሚገኘው አድዋ ፓርክ፣ ለሚ ኢንዱስትሪ ፓርክ የሚገኘው ደረቅ ቆሻሻ ማቀባበያና በሸገር ሲቲ ፉሪ ክፍለ ከተማ አካባቢ ይገኙበታል ተብሏል። በእነዚህ ስፍራዎች አዕዋፋት በብዛት የሚገኙ መሆኑ መመልከት የተቻለ ሲሆን ለአዕዋፋቱ መበራከት ምክንያት የሆኑት ደግሞ ከተለያዩ ፋብሪካዎች፣ ከቄራዎች በተለምዶ ቆሼ ተብሎ ከሚጠራው አካባቢ ህገወጥ የከብቶች እርድ የሚካሄድባቸውና ከመኖሪያ ቤት የሚለቀቁ ፍሳሾችና ተረፈ ምርቶች መሆናቸው ታውቋል። እነዚህ ስፍራዎች ለአየር መንገዱ መነሻና ማረፊያ አቅጣጫዎች በመሆናቸው አዕዋፋቱ ለአደጋ መከሰት ከፍተኛ ስጋት መሆናቸው አስቸኳይና ዘላቂ መፍትሄ ያስፈልጋል ተብሏል። 81 በመቶ የትግራይ ወጣቶች ስራ አጥ መሆናቸው ተነገረ። በመቀሌ ዩኒቨርሲቲ ፖለቲካል ሳይንስ መምህር የሆኑት ዶክተር አሰፋ ላቀ በትግራይ ወጣቶች ማህበር አማካኝነት ሰራሁት ባሉት ጥናት በሰሜን ኢትዮጵያው ጦርነት ምክንያት የክልሉ ኢኮኖሚ ከእንቅስቃሴ ተገድቦ የቆየ በመሆኑ አሁን ላይ በርካታ ወጣቶች ከስራ ውጭ ሆነዋል። ጥናቱ እንደሚያመለክተው በጦርነቱ ምክንያት በርካታ የክልሉ ነዋሪዎች ገንዘባቸው ተይዞ የነበረ መሆኑ ደግሞ በቶሎ ወደ ስራ እንዳይገቡ ተግዳሮት ፈጥሯል። ጦርነቱ አብቅቶ ሰላም ከተፈጠረ በኋላ በህወሓት አመራሮች መካከል በተፈጠረው መከፋፈል ምክንያት ጊዜያዊ አስተዳደሩ የመልሶ ግንባታ ስራዎችን በሙሉ አቅሙ መስራት አለመቻሉ ደግሞ የስራ አጦቹን ቁጥር ለመቀነስ አዳጋች አድርጎታል። ከዚሁ ጋር በተያያዘ በትግራይ ክልል ያለው ሁኔታ በፈጠረው ስራ አጥነት ወጣቶች ህገወጥ ስደትን አማራጭ አድርገው በከፍተኛ መጠን እየተሰደዱ እንደሆነ ከክልሉ የሚወጡ መረጃዎች ያሳያሉ። በዶክተር ደብረጽዮን ገብረ ሚካኤል ከሚመራው የህወሓት አንጃና ከትግራይ ሰራዊት አመራሮች ጋር እሰጥ አገባ ውስጥ የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳም በአዲስ አበባ ላይ በሰጡት መግለጫ ከእርሳቸው በተቃርኖ ላይ የሚገኙ ሲቪልና ወታደራዊ አመራሮች መካከል የተወሰኑት በህገወጥ የሰዎች ዝውውርና የወርቅ ንግድ ላይ ተሰማርተው እንደሚገኙ መናገራቸው ይታወሳል። ጥናቱ 66 በመቶ የክልል ወጣቶች በሚደረግባቸው ክልከላ ምክንያት የፖለቲካ ተሳትፎ ፍላጎት እንደሌላቸው አመላክቷል። በአጠቃላይ ለዚህ መፍትሄ ይሆናል ተብሎ የተቀመጠው የፖለቲካ ልዩነትን ፈቶ ከስነ ልቦና ድጋፍ እስከ ክህሎት ስልጠናና የፋይናንስ ድጋፍ ያካተተ የመልሶ ማቋቋም ፍኖተ ካርታ መተግበር አለበት የሚል ነው። አቶ ጌታቸው ረዳ ከሪዮት ሚዲያ ጋር ባደረጉት ቆይታ ከሐምሌ እስከ የካቲት 2017 ባሉት 8 ወራት በክልሉ ለሚገኙ 110 ሺህ ትግራይ ሰራዊት አባላት ስንቅ 8 ቢሊዮን ብር ወጪ መደረጉንና በክልሉ በተፈጠረው የፖለቲካ ውዝግብ ምክንያት አስተዳደራቸው ለመንግስት ሰራተኞች ደሞዝ እንዳልከፈለና የልማት ስራዎች መደናቀፋቸውን መግለጻቸው ይታወሳል። የኤርትራ መንግስት በኢትዮጵያ ድንበር አካባቢ በርካታ ሰራዊት እያከማቸ መሆኑ ተገለጸ። በኢትዮጵያና ኤርትራ መካከል ውጥረት ከተፈጠረ በኋላ በአገራቱ መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። መገናኛ ብዙሃን ሰሞኑን እንደዘገቡት የኤርትራ ሰራዊት በኢትዮጵያ ድንበር በተለይም ዛላምበሳ አካባቢ ሰራዊት እያሰፈረ መሆኑ ታውቋል። እንደ መገናኛ ብዙሃን ዘገባ በአሁኑ ወቅት በኢትዮጵያ ድንበር ዛላምበሳ አቅራቢያ የሰፈረው የኤርትራ ሰራዊት ባለፈው ዓመት ጥር ከነበረው በ10 እጥፍ እንደሚበልጥ በተለይም ከፍተኛ የመድፍ ክምችት እንዳለ ከሳተላይት የተገኙ ምስሎችን ዋቢ አድርገው መረጃዎችን ይፋ አድርገዋል። ይህ በእንዲህ እንዳለ የኤርትራ መንግስት ወታደሮቹ አሁንም በኢትዮጵያ ድንበር ውስጥ ዘልቀው ገብተዋል የሚለውን ክስ ሐሰት ነው ሲል አስተባብሏል።
የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና የውጭ ጉዳይ ሚኒስትሩ ኡስማን ሳልህ አስመራ ከሚገኙ የዓለም አቀፍ ማህበረሰብ አባላት ጋር ውይይት ማድረጋቸውን ገልጸዋል። በዚህ ውይይት ወቅት የውጭ ጉዳይ ሚኒስትሩ የሰሜን ኢትዮጵያው ጦርነት በፕሪቶሪያ ስምምነት መሰረት ካበቃ በኋላ ኤርትራ ወታደሮቿን ዓለም አቀፍ እውቅና ወዳለው ድንበሯ እንዳሰፈረች የገለጹ ሲሆን ወታደሮቿ አሁንም በትግራይ ይገኛሉ የሚለውን ክስ የኢትዮጵያን የውስጥ ችግር በኤርትራ ለማላከክ የሚደረግ ስም ማጥፋት ነው ብለው አስተባብለዋል። ከዚሁ ጋር በተያያዘ የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ የውስጥ ጉዳይ አድርጎ እንደሚመለከተውና በሂደቱ ጣልቃ የመግባት ፍላጎትም እንደሌለው አስታውቋል። በተጨማሪም በህወሓትና በጊዜያዊ አስተዳደሩ መካከል የተፈጠረው ክፍፍል መነሻና የጊዜያዊ አስተዳደሩ ፕሬዝዳንት የተወሰኑ የሲቪልና ወታደራዊ አመራሮች ከኤርትራ መንግስት ጋር እየሰሩ መሆኑን መግለጻቸው ይታወሳል። የውጭ ጉዳይ ሚኒስትሩ ኡስማን ሳልህ ለዓለም አቀፍ ማህበረሰብ በሰጡት ማብራሪያ ግን መንግስታቸው በዚህ ክፍፍል ውስጥ ምንም አይነት ሚና እንደሌለውና ከዚሁ ጋር የተያያዙ ክሶችን እንደማይቀበላቸው ተናግረዋል። በሌላ በኩል የኢትዮጵያ መንግስት ከቅርብ ጊዜ ወዲህ በኃይልም ሆነ በዲፕሎማሲያዊ መንገድ የባህር በር ለማግኘት የሚያሳየው ፍላጎት ፈሩን የሳተና ጊዜው ያለፈበት ነው ያሉ ሲሆን የዓለም አቀፉ ማህበረሰብ ኢትዮጵያ የጎረቤት ሀገራትን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲፈጥር ጠይቀዋል። የመንግስትና የግል ድርጅት ሰራተኞች ከሚከፈላቸው ወራዊ ደሞዝ ላይ ለአደጋ ስጋት ፈንድ ገንዘብ እንዲቆረጥባቸው የሚደነግግ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀረበ። ለሕዝብ ተወካዮች ምክር ቤት የቀረበው የኢትዮጵያ የአደጋ ስጋት አመራር ረቂቅ አዋጅ የኢትዮጵያ አደጋ ስጋት ምላሽ ፈንድን የማቋቋም ድንጋጌን አካቷል። በዚህ ድንጋጌ መሰረት ፈንዱ ገቢ የሚሰበስብባቸው ምንጮች ተዘርዝረዋል። በረቂቁ እንደተመለከተው ፈንዱ ከመንግስትና ከግል ተቀጣሪ ሰራተኞች ደሞዝ፣ ከፓስፖርት ክፍያ፣ ከቴሌኮም የአየር ሰዓት ግዢ፣ የበረራ ትኬት ሽያጭን ጨምሮ ከሌሎች 16 አይነት ምንጮች ገቢ ይሰበስባል ተብሏል። በሌላ በኩል ከቅርብ ጊዜ ወዲህ በዓለም ምግብ ፕሮግራምና ዩኤስአይዲ እርዳታ እስከማቋረጥ ለደረሰው የሰብአዊ ድጋፍን ለሌላ ዓላማ የማዋል ተግባርን ለመከላከል ያስችላሉ የተባሉ ድንጋጌዎችን ይዟል። በዚህም ማንኛውም ሰው ለተጎጂዎች የሰብአዊ ድጋፍ እንዳይደርስ ያደናቀፈና የከለከለ ሰው እስከ 10 ዓመት ጽኑ እስራት ይቀጣል ተብሏል። የሰብአዊ ድጋፍን ለራሱ ወይም ለሌላ ዓላማ ያዋለ ማንኛውም ሰው ደግሞ እስከ 25 ዓመት ጽኑ እስራትና እስከ 1 ሚሊዮን ብር የገንዘብ መቀጮ ይቀጣል የሚል ድንጋጌ ይዟል። የሰብአዊ ድጋፍ ለማግኘት ብሎ ሐሰተኛ መረጃ ወይም አደጋ ሳይኖር አደጋ እንዳለ አድርጎ ጥያቄ ያቀረበ አካል ከ3 ዓመት እስከ 5 ዓመት የሚደርስ እስር ይቀጣል የሚል ድንጋጌ ይዟል። ረቂቅ አዋጁ በቀጣይ ውይይቶች ተደርገውበት የሚጸድቅ ይሆናል ተብሎ ይጠበቃል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስሉ ነበረ። በሚቀጥለው ዝግጅት እስክንገናኝ ሰላም ይብዛላችሁ። ማግስት ሚዲያ